ስስታም ይላል ርዕሱ። እውነተኛ ታሪክ ነው የምነግራችሁ። በአንድ ቤት ውስጥ አብረን የምንሰራ ሁለት ልጆች ነበሩ። ከስራችን መልስ በአንድ ጠረጴዛ ቁጭ ብለን የራሳችንን የህይወት ታሪክ እናወራለን። ምሳሌ ስለ ቤተሰባችን፣ ስለ ሀገራችን እናወራለን። ሁልጊዜም የተለመደ ወሬያችን ሆኗል። ለሻይ ቁጭ ባልንበት ሰዓት እኔም ስለ እኔ ቤተሰቦች፣ ስለ ሀገሬ፣ እሷም እንደዛው እናወራለን። ከዕለታት አንድ ቀን ግን ስልክ ተደወለ። ስልኳ እንደዚህ ይል ነበር፣ እህቴ ሆይ ትንሽ ብር ላኪልኝ፣ ልጆቼ ተርበዋል የሚል ነበር። ስልኩ ላውድ ላይ ስለነበረ በደንብ አዳምጫለሁ። እናም እህቷ እስካትመስለኝ ድረስ ምንጭቅጭቅ አድርጋ ስልኩን ዘጋችባት። እኔም ለደቂቃዎች ጸጥ አልኩ። በኋላም ለምንድን ነው እንደዚህ አመነጫጨቅሻት ስል ጠየኳት። እሷም እንዲህ አለች፣ እኔ ስደት ከወጣሁ ጀምሮ ገንዘቤን ለማንም ማባከን አልፈልግም አለች። እሰራለሁ፣ ልጆቼን፣ ቤቴን፣ ከዛ ሌላ ለማንም ማባከን አልፈልግም። እናቴ ልጆቼን ስለምጠብቅልኝ ብቻ ልብ በሉ ለእናቴ ብቻ ሰጣታለሁ አለች። እኔም ደነገጥኩ። የምመልሰው ነገር ግራ ገባኝ። ከተወሰነ ሰከንድ በኋላ ለዛውም እህትሽ ልጆቼ ተራቡ፣ ባለቤቴ ስራ አጣ ብላ የጠየቀችሽ ልትለብስበት፣ ልታጌጥበት፣ ልትዝናናበት አይደለም፣ ልጆቼ ተራቡ ስትል ነው የጠየቀችሽ። ለምን አትልኪላት? ትንሽ አልኳት። ትንሽ ለምን አትልኪላት? እሷም አለችኝ፣ በፍጹም አልልክም። ያገባችው ልጆቿን ሊያሳድግ ነውና በእኔ ገንዘብ ሳይሆን በሱ ገንዘብ ይደጉ፣ እሱ እያለ ለምን ይራባሉ? አሁንም መደንገጤን አላቆምኩም። ንግግሯ ያስደነግጣል። ነገር ግን በቃ መብትሽ ነው፣ እኔ ግን አልችልበትም ብዬ ይህን ተናግረን ሁለታችንም ወደ ስራ ተበታተንን። የማይመሽ የለም፣ ቀኑ መሸ። ከመሸ በኋላ አጋጣሚ የምንገዛውን ነገር ታዘዝንና ወደ ሱቅ አቀናን። እቃችንንም ገዛዝተን ከጨረስን በኋላ ጋሪ ላይ ጭነን ጉዞ ቀጠልን። እየሄድንም ሳለ እንቁላል አለ፣ ሰንዱቅ ሙሉ እንቁላል። ምንም ሳይነካው እየሄድን እኮ ነው። ወድቆ እንክትክት አለ ብለህ ታምናላችሁ? እንክትክት ነው ያለው። ደነገጥኩ። እኔም ቶሎ በይ እባክሽ ቤተሰብ ጋር ደውዪ ያልኳት። ምክንያቱም ጋሪውን እየገፋች የነበረችው እሷ ናትና እባክሽ ቤተሰብ ሰላም መሆኑን አረጋግጪ። ታሪኳን እንደነገረችኝ ከሆነ ሁለት እህት፣ አንድ ወንድምና ሁለት ልጆች እንዳሏት ነግራኛለች። ለዛም ቤተሰብ ያለው ሰው መደወል ባይችሉ የሆነ የሚነግረን ነገር አለና እባክሽ ፍጠኝና ቤተሰብ ጋር ደውዪ ብዬ ነገርኳት። ቃሌንም ሳልጨርስ አንድ ወንድሟ ስልኳ ላይ ደወለ። እህቴ ወይ እህትሽ አርፋለች፣ እህትሽ አርፋለች ሲል መርዶን አረዳት። እችም ልጅ ደነገጠች። እቺ እህት ያረፈችበት ምክንያት አንድ ነገር ነበር። እሱም ጭንቀት።
ጭንቀት ነበረ ለመሞቷ መንስኤ። እቤቷ ባዶ ሆኗል፣ ቸግሯታል። ባሏ ስራ ፈቷል፣ 2 ልጆቿ ተርበዋል። እህቷንም ብትጠይቃት ተስፋ የሚሰጥ ነገር አልነገረቻትም። አመነጫጭቃን የወረወረችው ስልኳን። ለዛም እህት ተጨነቀች፣ ተጠበበች። የምትገባበት የምትጠይቀው ሰው አጣች። ከጭንቀቷ ብዛት የተነሳ ልጆቿንም ባሏንም ጥላ በባህር ውስጥ ገብታ የመሞቷን መንስኤ ስታቅ፣ የሞተችበትን ችግር ስታቅ እህት ደነገጠች። ሐዘኗ 2 ሆነ፣ ከ2ም 3። የመሞቷ መንስኤ እኔ ነኝ ስትል የመለስኩላት የስልክ ደውል ትክክል አልነበረም ስትል እህቷንም ስታጣ ሐዘኗ ተደራረበ። ለዚህም ነው ስስታም አትሁኑ። እውነቴን ነው የምላችሁ፣ ስስታም አትሁኑ። እሱ እንጂ የሚሞላው እኛ ሞልተን አናውቅም። ጤና አለን፣ እየሰራን ነው፣ የተቸገረውን በማገዝ እኛም ደግሞ ለተሰጠን ጸጋ በማመስገን ህይወት ይቀጥላል። ለዚህ ነው እንኳን ለቤተሰቦቻችሁ እንኳን ለእናት ልጆቻችሁ ለባዳ እንኳን ስስታም አትሆኑ። እቺ ልጅ የእናቷ ልጅ ናት። አንድ ቀን ብር ልካላት አታውቅም። ታሪኳን እንደነገረችኝ ከሆነ ምንም አይነት ብር ለቤተሰብ መስጠት እንደማትወድ ነው የነገረችኝ። ነገር ግን እህቷ ቸገራት፣ ጠየቀቻት። ነገር ግን አላገኘችም። እህት በሀሳብ በጭንቀት ውሃ ውስጥ ገብታ ሞተች፣ 2 ልጆቿን ጥላ። ይሄ ራሱ ትልቅ ሐዘን ነው። ለዛም ነው ቤተሰቦቻችሁን